ሰላም ጤና ይስጥልኝ ኩብራትና ኩብራን በመላው ዓለም ጫፍ የምትገኙ አድማጭና ተመልካቾቻችን ለሰዓቱ መደመጥ ያለባቸውን ሰበር መረጃዎችን ይዤ ቀርብ ያለው። በቅድሚያም አርዕስቶቼን ላስደምጣችሁ። ሁላችሁም ትግሉን ደጋፊ ሆናችሁ በሙሉ ይሄንን ቪዲዮ ለብዙሃን ድምጽ እንድንሆን ያግዘን ዘንድ ላይክ እያረጋችሁ ጀምሩት። ዋናው ጀነራል ተሰናብቷል። በአሁኑ ሰዓት 4 ኪሎ ከባድ የሆነ ጉድ ተሰምቷል። ጀነራሎች እርስ በርሳቸው ግጭት ውስጥም እየገቡ መሆኑም እየተገለጸ ይገኛል። ጀነራል ብርሃኑ ጁላ በአሁኑ ሰዓት በጣም አስከፊ ሁኔታ ውስጥ ይገኛል። ምን ገጠመው የሚለውና አብይ አህመድ በአሁኑ ሰዓት 4 ኪሎ ላይ ታላቅ የሆነ መግለጫ አውጥቷል። ምንድነው ጉዱ የሚለው ነገር ብዙሃንን አስገርሟል። ፋኖ በርካታ ከተሞችን እየተቆጣጠረ መሆኑም ተሰምቷል። በባህር ዳር፣ በጎንደርም እንዲሁም ደግሞ በደሴና በወሎ ታላቅ የሆነ ጀብዱ ተፈጽሟል። አንድ ከተማም ተቆጣጥሯል። ፋኖ በአሁኑ ሰዓትም የተቆጣጠረው ከተማ ማን ነው? ምንድነው? እንዴት ተቆጣጠረው የተባለው በጣም በስፋት እየተዘገበ ይገኛል። በትላንትናው ዕለት በመከላከያ እጅም የነበረችው ይህቺ ከተማ በአሁኑ ሰዓት በፋኖ እጅ መግባቷ ብዙሃን ዘንድ ግርምትን ፈጥሯል። አብራችሁን ከቆያችሁም እናስቃኛችኋለን። በሌላ በኩል በአሁኑ ሰዓት መከላከያ ሰራዊቱም ከፍተኛ የሆነ የድሮን ጥቃት እያደረሰ መሆኑም ተሰምቷል። የፋኖን በትርና የምትመቋቋም የተሳነው መከላከያ ሰራዊቱም ሙሉ ለሙሉ አፈሙዙን ወደ ንጹሃን አዙሮ በድሮን ጨፍጭፏል። የት ነው ከባድ የሆነ የድሮን ጥቃት የተከሰተው? ምን ያህል ሰው ተጎድቷል? የሞት አለ ወይ የሚለውንም በዝርዝር ዘገባችን ይዘነዋል፣ እናስደምጣችኋለን። አንድ ዋና አዋጊ ጀነራልን በባህር ዳር ተማርኳል። በባህር ዳር የተማረከው ዋናው አዋጊ ጀነራል ፋኖ ከያዘው በኋላ ሊደራደርበት መሆኑ ተሰምቷል። ይህ አዋጊ ጀነራልም በ4 ኪሎ ቤት ታላቅ የሆነ ስልጣን እንዳለው ተሰምቷል። የጀነራል ማን ነው የሚለውና ፋኖ በምን አይነት ስትራቴጂካዊ የሆነ ነገር ሊደራደርበትና እንዲሁም ምን ሊያደርግ አስቧል የሚለውንም በስፋት እንተነትነዋለን። አድማጮች አብራችሁን ቆዩ። አርዕስቱ ላይ ያስደመጥኩትን ጨምሮ ሌሎችም መረጃዎችም በጥልቅ ትንታኔ ታገኛላችሁ። ቻናሉን ሰብስክራይብ አድርጉ። ወደ ዝርዝር መረጃዎች የተሻገርኩኝ መልካም ቆይታ ይሆንላችሁ። ጀግናው ምኒልክ እዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጽፏል። ምኒልክ እዝ በላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ እያደረጉት ያለው ከባድ ተጋድሎ ሙሉ ለሙሉ ዛሬ 4ኛ ቀኑን ያስቆጠረ ሲሆን ጠላት ከፍተኛ የሚባል ሰብአዊ ኪሳራ እያስተናገደ ተጋድሎ በድል ታጅቦ አሁንም እንደቀጠለ ነው። ደሴ ዙሪያም ወረዳ ሞቴ ከተማና አሰግዶ ላይ ከባድ ጉዳትና ኪሳራ የደረሰበት ሚሊሻና የደሴ ፖሊስም በድጋሚ የመከላከያ ሰራዊት ሚሊሻና ፖሊስ ጥምር ዙፋን ጠባቂ ጦር በአራት አቅጣጫ ከደሴ ከተማ በአስግዶና ሞቴ በጉጉፍቱ አጥት መስበሪያና በቆላ ገራዶ በጓሳ ሜዳ ከኩታበር በተንታጅባር በአራቱም አቅጣጫ ፋኖን ይዞታውን ቀጠናውን አስለቅቃለሁ ብሎ የገባው ጠላት ባሰበው ልክ ሳይሆን በተቃራኒው በየጫካውና በየጉድጓዱም አስክሬኑ ወድቆ ቀርቷል። በዚህም ጠላት ከባድም ሰብአዊ ኪሳራ የደረሰበት ሲሆንም በየቦታው ወድቆ የቀረውን አስክሬን ለማንሳትና ለማውጣትም ሌላ ተጨማሪ ኃይል እያስገባ እዛው እንደገባ ሳይመለስም 4ኛ ቀኑን አስቆጥሯል። ተጋድሎ አሁንም ተጠናክሮ እንደቀጠለ ነው። በጣም በርካታ የሆኑም ቦታዎችን ፋኖ እየተቆጣጠረ መሆኑም ተሰምቷል። በሌላ በኩል የፋኖን በትርና ምትም መቋቋም የተሳነው አገዛዙም ተማሪዎችን በድሮን ጥቃትም መጨረሱ ተሰምቷል። የፋሽስቱ አብይ አህመድ አገዛዝ ብልጽግና የጥፋት ቡድን ሰሜን ሸዋ ዞን በግሽ ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህፃናት ተማሪዎችንም መገደሉ ነው የተዘገበው። የአብይ አህመድ የጥፋት ቡድን በሰሜን ሸዋ ግሽ ወረዳ ልዩ ቦታውም ደል አንደኛ ትምህርት ቤትም በሙሉ በድሮንም ጥቃት በትምህርት ገበታ ላይ ያሉ 2 ተማሪዎች ሲሰዉ በርካቶች ቆስሏል ብሏል።
የዓይን እማኛችን የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግና መራሹ የጥፋት ቡድን በደል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት ለሕፃናት እንኳን የማይራራ መሆኑን በተግባር አሳይቷል። በዚህ የድሮን ጥቃትም አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና መወሰዳቸው ነው የተረጋገጠው። በሌላኛው አንገብጋቢ መረጃ የ14ኛ ክፍለ ጦር የበረሀኛው ጅበላ ሙተራ ሻለቃ በጠላት ላይ ታላቅ ድልንም ተጎናጽፏል። የአፋባሃ ቴዎድሮስ እዝም የ206ኛ ኮር 14ኛ ክፍለ ጦር የበረሀኛው ጅበላ ሙተራ ሻለቃ የሰራዊት አባላት በዘራፊው የብልጽግና ሰራዊት ላይ ድልን ተቀዳጅቷል። የአርሶ አደሩን ሰብል ለመዝረፍና የማህበረሰቡን ቤት ለመበርበር በጧቱ ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ያመራውንም የብልጽግና ሰራዊትም ጀግኖች የበረሀኛው ጅበላ ሙተራ ሻለቃ ፋኖች አስቀድመው ደፈጣ ጥለው በመጠበቅ ከጧት ጀምሮ እስከ ምሽት ድረስ የቆየ ሳክንዳቸውን ሲያሳርፉበት ውሏል። ሻለቃዋንም በትኛለው ያለ ተለቱን ሲነዝ የነበረው የብልጽግና ሰራዊት ከተጠነ ከተማ ኦፕሬሽን እስከ መደበኛ ውጊያም ጥበብን የተካኑ ጀግኖቹ ጠላትን በልሳን አፈሙዝ ሲያናዝዙት ውለው አምሽተዋል። ከደንባ እስከ ሊባኖስ ባካለለው ቀጠና በተደረገው ውጊያ ከፍተኛ መናበብና አስደናቂ የውጊያ ጥበብ የታየበት ከመሆኑም በላይ ምሽጎች ከመሰበራቸውም በላይ በርካታ ቁጥር ያለው የምርኮኛው ጁላ ሰራዊትና ባንዳ እንደ ቅጠል ረግፎ ቀርቷል። በውጊያው 3 ምሽግ ተሰብሯል። አንድ የአድማ ብተና ሻለቃ አመራር ተደምስሷል። ከ37 በላይ የጠላት ኃይል ተደምስሶ በአሁኑ ሰዓት ጠላትም ሙሉ ለሙሉ እንደ ቅጠልም በየአውድማው እየረገፈም መሆኑ እየተሰማ ይገኛል። በሌላኛው ሰበር ዜና ዙ23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት በመፈጸም ድልን ተጎናጽፏል። ጠላትን በደፈጣ ጥቃትና በሽምቅ የመምታቱ ረፍትም የመንሳቱን የማማረሩ ብሎም የማፍረሱ ተጋድሎ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2ም ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ውድመን የተባለ ቦታ በሁለት ወራልና በአንድ ፓትሮል ይንቀሳቀስ የነበረ ጠላት ላይ የደፈጣ ጥቃት በመፈጸም ታላቅ ጀብዱ ፈጽሞ ድልን ተጎናጽፏል። ፋሽስቱ የብልጽግና አገዛዝ ከዘመቻ አባናዶ ማግስትም በርካታ እግረኛ ሰራዊት ወደ ቤተ አማራ ያስገባ መሆኑ የሚታወቅ ሲሆን የሰራዊትም ምኒልክ ህዝብ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊቱ በደፈጣ ጥቃት ጠላትን እየመታ እረፍት እየነሳ ተረጋግቶ እንዳይቀመጥ ብሎም እየተመረረ እንዲኮበልል በማድረግም ማጥቃት ቀርቶ ተረጋግቶ እንዳይከለከል አድርጎታል። ከዚህ ጋር ተያይዞ ምኒልክ ህዝብ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ትልቅ መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች መካናይዝድና አንዳንድ ንብረቶችን በማሸሽ ላይ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብም በአሁኑ ሰዓት መከላከያ ሰራዊቱንም ጉድ እየሰራው ይገኛል። የአገዛዙ ኃይልም አንዲት ወላድ እናትንም አሰቃቂ ሁኔታ እንደገደላት ተሰምቷል። የአማራ ብሔራዊ ኃይል አፋብሃ ምዕራብ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሪኮር መብረቅ ክፍለ ጦር በሚንቀሳቀስበትም የወግዲ ወረዳ ታላቅ የሆነ እልቂት ተከስቷል። አድማጮች አብራችሁን ስለነበራችሁ አመሰግናለሁ።